ሰላም ውድ የሄቨን ቻናል ሄቨን ላይፍ ቻናል ተከታታዮች፣ እንግዲህ ዛሬ ደግሞ በአዲስ በሌላ ሀሳብ እንግዲህ በፊታችሁ መጥቻለሁ። ለእናንተ በሚሆን ከህይወታችን ጋር በሚገናኙ ሀሳቦች ላይ የተዘጋጀው እንግዲህ ወደ እናንተ ሁሌ አቀርባለሁ። እንግዲህ ይህን የዩቲዩብ ቻናል ሰብስክራይብ በማድረግ እንድታበረታቱኝ ከጎኔ እንድትሆኑ የእግዚአብሔርን ሀሳብ ደግሞ በዚህ እግዚአብሔርን ውስጥ ባስቀመጠው ጸጋ እንግዲህ የእግዚአብሔርን ሀሳብ ላይ ህይወታችን በሚሆን መልኩ እንድንከፋፈል ይሁን። እንግዲህ ዛሬ ደግሞ በአንድ ርዕስ እንግዲህ ወደ እናንተ መጥቻለሁ። በዚያ ሀሳብ ላይ ከእግዚአብሔር ቃል አንጻር እንማማራለን። እግዚአብሔር በረዳን መጠን ደግሞ ሀሳቦችን እንከፋፈላለን ማለት ነው። ስለዚህ ነገ ምንም አትሆንም ወይንም ነገ ምን ትሆናለህ በሚል ሀሳብ እንግዲህ ለማውራት ለመነጋገር የእግዚአብሔርን ሀሳብ ለመከፋፈል በፊታችሁ መጥቻለሁ። እንግዲህ ዛሬ ማለት ነገ ከመምጣቱ በፊት የተሰጠው ስም ነው። ስለዚህ ዛሬ የሚለው ቃል አሁን ላይ የምንኖርበት አሁን ላይ ያለንበት ቀን ስሙ ነው። ስለዚህ ትላንት ደግሞ ዛሬ ኖረን ስናልፍበት ትላንት የሚል ስያሜ ይኖራል። ነገ ደግሞ ሲመጣ ዛሬ የሚለው ስያሜ ይሰጠዋል። ያልደረስንበት ቀን ደግሞ ነገ እንለዋለን። ስለዚህ ዛሬ የሚለው ቀን ስያሜው እንግዲህ ዛሬ ማለት ነገ ከመምጣቱ በፊት የተሰጠው ስም ነው። ሰይጣን ነገን ወስድብሃለሁ ሲል የዛሬውን ቀንን ከእግዚአብሔር ጥበቃ አልፌ ልወስድ አልችልም ማለቱ ነው። ስለዚህ ነገ ሁልጊዜ ሲል ነገ እንደዚህ አደርግብሃለሁ፣ ነገ በህይወት ላይ እንደዚህ አደርጋለሁ፣ ነገ እፈርድብሃለሁ፣ ነገ ህይወትን አበላሻለሁ፣ ነገ ዘመንን እቀማለሁ፣ ነገ ታሪክን አበላሻለሁ፣ ነገ በመንገድ አስቀራለሁ ብሎ ከመንፈስ ዓለም ከጨለማ በሆነ ድምፅ ወደ ህይወት ሲያመጣ ነገ ሁልጊዜ ነገ የሚለው ዛሬ ላይ ያለውን የእግዚአብሔርን ጥበቃ እንግዲህ አልፌ ቀንን ልወስድ ወይም ህይወትን ልወስድ ዘመንን ላበላሽ አልችልም ማለት ነው። ስለዚህ ሰይጣን ነገ ሁልጊዜ ነገን እወስዳለሁ ብሎ ሲል የዛሬውን ቀንን ከእግዚአብሔር ጥበቃ አልፌ ልወስድ አልችልም ማለቱ ነው። የዛሬው የእግዚአብሔር አቅርቦት የነገውን የእግዚአብሔርን ጥበቃ ያመለክታል። ስለዚህ ዛሬ ላይ ያለው የእግዚአብሔር ቸርነት፣ ዛሬ ላይ ያለው የእግዚአብሔር ምሕረት፣ ዛሬ ላይ ያለው እግዚአብሔር እኛን የሚመግበት ምግቦት አቅርቦት የሚያመለክተው የነገውን የእግዚአብሔርን ጥበቃ ያመለክታል። በመጽሐፍ ቅዱስ ላይ እንደምታውቁት የእስራኤል ሕዝብ ከግብፅ ምድር ወጥቶ በበረሃ ላይ ሳለ እየተጓዘ ሳለ እግዚአብሔር የዕለት ምግባቸውን መና በየዕለቱ ያወርድላቸው ነበር። የየዕለት ምግብ መና የሚያወርድላቸው ዛሬ ላይ የመገባቸው ጌታ ለነገም እንደሚታመን ለነገም እሱ ዋስትና እንደሚሆን ያመለክታል። በጸሎታችን ራሱ የዕለት እንጀራችንን ዛሬ ስጠን ብለን ስንል ዛሬ የሚያስፈልገንን የመገበንን ያላሳጣን ጌታ ለነገም እኔን እመኑኝ ማለቱ ነው። ለነገም የምታመን እኔ ነኝ፣ ለነገ የማትሰጉት በእኔ ነው። ስለዚህ እስራኤላውያን አንዳንዶቹ እንደው ለነገ ብሎ ያከማቹ ነበረ። ነገ እራባለሁ፣ ነገ አጣለሁ ብሎ ያከማቹ ነበረ እና ነገ እንግዲህ አድሮ ሲያዩ ያመና ያ ምግብ ተልቶ ነበረ ሲያገኙት የነበረውና እግዚአብሔር የየዕለት ምግብ ፍሬሽ የሆነ የየዕለት ምግብ ሰጥቷቸው ሲመግባቸው ነበር። በምድረ በዳ ከአለት ውሃ እያወጣ ሲያጠጣቸው ነበር። ስለዚህ ዛሬ ላይ ያለው የእግዚአብሔር አቅርቦት የነገውን የእግዚአብሔርን ቸርነት፣ የነገውን የእግዚአብሔርን ምሕረት፣ የነገውን የእግዚአብሔርን ጥበቃ ያመለክታል ማለት ነው። እንግዲህ እግዚአብሔር ነገ ይሆናል ብሎ ያልሆነ አንዳችም ነገር የለም። እግዚአብሔር በህይወታችን ነገ በዚህ ጊዜ እንደዚህ በህይወት አደርጋለሁ፣ እንደዚህ አደርግልሃለሁ እንደዚህ ብሎ ቃል የገባው የተናገረው ቃል አንዳችም ያልሆነ ነገር የለም። ሰይጣን ግን ነገ እንደዚህ አደርጋለሁ ብሎ የሆነለት አንድም ነገር የለም። ስለዚህ እግዚአብሔር የተናገረው ብቻ በህይወታችን ይሆናል ማለት ነው። በህይወታችን አካል ይይዛል። ሰይጣን ማስፈራራት ነው። ነገ እንደዚህ አደርጋለሁ ብሎ ተናግሮ በህይወታችን አንድም የሆነ ነገር የለም። ስለዚህ የእግዚአብሔርን ጥበቃ አልፎ በህይወታችን ላይ አንዳች ክፉ ሊጨምር የሚችል አንድም ኃይል በሰማይ ሆነ በምድር የለም ማለት ነው። ለምንድን ነው ጠላት ወይም ሰይጣን ነገ ብሎ ቀጠሮ የሚሰጠው? ነገ እንደዚህ አደርግብሃለሁ፣ ነገ እንዲህ ትሆናለህ፣ ነገ ከመንገድ አስቀራለሁ ብሎ ነጋችንን ለመቀማት በነጋችን ተስፋ እንድንቆርጥ ነገን ከማየት ዛሬ ላይ እንድንቆም
እንድናስብ ለምንድን ነው የሚያደርገው? ፍርሃት ታውቃላችሁ፣ ፍርሃት ለየትኛውም አጋንንታዊ ጥቃት በር ከፋች ይሆናል። የትኛውም ከእግዚአብሔር ያልሆነ ፍርሃት ሁሉ ለአጋንንታዊ ጥቃት በር ከፋች ነው የሚሆነው። እንግዲህ መጽሐፍ ቅዱስ ላይ ስታዩ ያን የመሰለ ጃይንት የእግዚአብሔር ሰው ኤልያስ እንግዲህ እሳት ከሰማይ ወርዶ እነዛን ነቢያቶችን ሁሉ ያሳረደ፣ የባልን ነቢያት ያሳረደ፣ ያስገደለ፣ በዛ እሳት የፈጃቸው እና የእግዚአብሔርን መስዋዕት የቀረበውን መስዋዕት ያ የወረደው እሳት ልሶ ሲሄድ ያ ከባድ የእግዚአብሔር ሰው በዛች ኤልዛቤል በምትባል የዛቻ ቃል እንግዲህ እንደ አንዱ ባላደርግ ብላ ያን የዛቻ ቃል ደብዳቤ ስትልክለት እንግዲህ ያንን አንብቦ ፈራ ይላል እና ተሸሸገ፣ ውሰደኝ አለ፣ ከአባቶች አልበልጥም ውሰደኝ አለ እና ፍርሃት ለአጋንንታዊ ጥቃት በር ከፋች ይሆናል። ስለዚህ በህይወታችን ሰይጣን፣ ክፉ ሰዎች፣ የትኛውም ሁኔታ በህይወታችን ሊያመጣ ወይም ወደ ጆሮአችን የሚያመጡ ድምፆችን በፍጹም ልንፈራ አይችልም፣ መፍራት የለብንም ማለት ነው። ምክንያቱም ትላንት ያሳለፈን እግዚአብሔር ዛሬ ለሚመጣው ድምፅ ምላሽ አለው። ስለዚህ ማንም ቢሆን ነጋችንን፣ ዛሬያችንን፣ ህይወታችንን ሊቀማ ከእግዚአብሔር ጥበቃ አልፎ ከእጁ ፈልቅቆ አውጥቶ እንደፈለገ ሊያደርግ አይችልም ማለት ነው። ስለዚህ ፍርሃት ለየትኛውም አጋንንታዊ ጥቃት በር ከፋች ነው። ስለዚህ በፍጹም እግዚአብሔርን ከመፍራት ውጭ ያለ ፍርሃት ወጥመድ ነው ማለት ነው። ስለዚህ ፍርሃት ደግሞ በጊዜው ማግኘት ያለብንን ነገር እንዳናገኝ ያደርጋል ማለት ነው። ስለዚህ እግዚአብሔርን ከመፍራት ውጭ ያለ ፍርሃት ጤናማ ፍርሃት አይደለም። እግዚአብሔር ላይ እንዳንታመን በራስህ ጉዳይ ላይ እግዚአብሔር ላይ እንዳትታመን በራስህ ጉዳይ ላይ እንድታተኩር ያደርጋል ይሄ ነገር ማለት ነው። እግዚአብሔር ጠላት ሁልጊዜ ቀጠሮ፣ ነገ ቀጠሮ ሲል በእግዚአብሔር ላይ እንዳትታመንና በራሱ ጉዳይ ላይ በሁኔታው ላይ እንድታተኩር ነው የሚያደርገው። አቅምን ጨርሰ በቃኝ እንድትል እና ያለ ጊዜው እንድታቆም ይፈልጋል። ምክንያቱም ኤልያስ ገና የሚሰራው ስራ አለ፣ የሚያገለግልበት የሚጓዘው ገና ረጅም ርቀት አለና ኤልዛቤል ቀጠሮን የሰጠችው እንደ አንዱ ነገ እንደ አንዱ እንዲህ ባላደርግ ብላ እንትን ስትለው ቀጠሮ ነው፣ የነገ ቀጠሮ ነው የሰጠችው እና ስለዚህ ምንድነው ገና አቅምን ጨርሰ እንድታቆም እና ተስፋ እንድትቆርጥ ያለ ጊዜው እንድታቆም አቅምን ጨርሰ በቃኝ እንድትል እሱ ታውቃላችሁ፣ ቅድም እንዳልኩት ከአባቶች አልበልጥም ውሰደኝ ብሎ ያለ ጊዜው እግዚአብሔር እንዲወስደው የተመኘ ሰው ነው እና ገና ብዙ የሚሄድበት ረጅም ርቀት አለው፣ የሚያገለግለው አገልግሎት አለው፣ የእግዚአብሔርን ሀሳብ የሚፈጽምበት ብዙ ጊዜ ይቀረዋል። ነገር ግን በዛች ዛቻ ነገ በተባለ ቀጠሮ ላይ ያንን በመስማት ያንን የተላከውን ደብዳቤ በማንበብ አቅምን እንድጨርስ ያለ ጊዜው እንድታቆም ያደርጋል ማለት ነው የሰይጣን ነገ ቀጠሮ። ሌላው ስፍራን ሊያስለቅቀ ስለሚፈልግ ካለበት ቦታ ላይ ሊያስወጣ፣ ካለበት ከእግዚአብሔር መገኘት፣ ከእግዚአብሔር ሀልወት ያለበት ከእግዚአብሔር ጋር ያለን ህብረት፣ ከቅዱሳን ህብረት ጋር ያለን በቤተክርስቲያን ስፍራ መገኘትን ካለበት ቦታ ሊያወጣ ሊያስወጣ ስለሚፈልግ ነገህን ያሳያል። ነገህ ላይ የሚያደርገውን ነገር በህይወት ሊያደርገውን ያሰበውን ነገር ያሰማል፣ የሐሰት ወሬውን ያሰማል ማለት ነው። ስለዚህ ሁልጊዜ ሰይጣን ነገ ቀጠሮ የሚሰጥ ለዛ ነው። ሌላው ለራስ ገደብ እንድታበጅ ያደርጋል። ወይንም ነገ በሚል ቃል ላይ ማለት ነው። ይሄ ከዚህ ማለት አንተ በውስጥ በጣም ብዙ ፖቴንሻል አለ፣ ብዙ የምታደርገው ነገር አለ፣ እግዚአብሔር ያስቀመጠው ብዙ ራዕይ አለ፣ ህልም አለ፣ አቅም አለ። ስለዚህ በዚህ ቃል መሰረት ነገ በሚለው በሰይጣን ቀጠሮ ምክንያት ለራስ ገደብን ታበጃለህ። እኔ ከዚህ አልበልጥም፣ እኔ እንደዚህ አልሆንም፣ ይህን ማድረግ አልችልም ብለህ እግዚአብሔር ካሳየው ይልቅ የጠላትን ድምፅ ትሰማና ገደብን ታበጃለህ በራስ ዙሪያ ማለት ነው። ምክንያቱም ልክ ኤልያስ እንዳለ አልበልጥም ከአባቶች፣ እኔ አልበልጥም፣ እኔ ማን ነኝ እንዲህ እየተባልኩኝ የምቀጥለው እኔ ማን ነኝ ብሎ ለራሱ ገደብ እንዳበጀ ሰይጣን ሁልጊዜ ለራስ ገደብ እንድታበጅና
ነገ በሚለው ቃል ላይ ይሄ ፍርሃት እንዲኖርብህ ነገ በሰጠ ሰይጣን ነገ ባለው ቃል ላይ ፍርሃት ውስጥ ላይ እንዲፈጥርና ለራስ ገደብን እንድታበጅ ያደርጋል። እንግዲህ ነገ ሲቀጥል አብሮ የሚቀጥል የእግዚአብሔር ቸርነት አለ፣ የእግዚአብሔር ጥበቃ አለ፣ የእግዚአብሔር ምሕረት አለ። ነገ የሚለው ቃል ቀን ሲቀጥል ሲጨመር አብሮን የሚሄድ የሚቀጥል ድል አድራጊው ጌታ ከኛ ጋር አለ ማለት ነው። ስለዚህ ዛሬ ላይ ከኛ ጋር የሆነ ጌታ ለነገ ደግሞ የታመነ ነው። ነገን ትቶን አይሄድም፣ ለጠላት አሳልፎ አይሰጥም። ስለዚህ ነገ መድረሱ አይቀርም። ሰይጣን ሁልጊዜ ነገ ነው የሚለው። እንግዲህ ነገ ደግሞ ዛሬ መባሉ አይቀርም። ስለዚህ ዛሬ እንደሚታወቀው የዛሬን እግዚአብሔርን ጥበቃ አልፎ ሰይጣን ምንም ነገር ሊያደርግ አይችልም። ስለዚህ ሰይጣን ሁልጊዜ ነገ እንደዚህ ያደርጋለሁ ሲል ትዝብት ውስጥ ነው። የሰይጣን ነገ ቀጠሮ ሁልጊዜ ትዝብት ነው። መድረሱ አይቀርም፣ ነገር ግን ሲደርስ ደግሞ ምንም ሊያደርግብን አይችልም። ከእግዚአብሔር ጥበቃ አልፎ አንዳች ክፉ በሕይወታችን ሊያደርግ አይችልም ማለት ነው። ስለዚህ ሁልጊዜ በእግዚአብሔር መታመን የሰይጣንን ጆሮ የሰይጣንን ድምፅ ሳይሆን የክፉን ድምፅ ሳይሆን የጨለማውን ድምፅ ሳይሆን መስማት ያለብን እግዚአብሔር ምን ይላል በሕይወቴ ላይ፣ እግዚአብሔር ያለው ዓላማ በሕይወቴ ምንድን ነው የሚለውን ነገር ልናስብ ያስፈልጋል ማለት ነው። ይህንን ሁልጊዜ ለራሳችን ልንነግር ያስፈልጋል። ስለዚህ የዛሬውን ቀንህን ከእግዚአብሔር ጥበቃ አልፎ አንዳች ሊያደርግብህ ካልቻለ ነገ በሚለው ቀንም ላይ ምንም ሊያደርግብህ አይችልም። ስለዚህ የዛሬው የእግዚአብሔር አቅርቦት የነገው የእግዚአብሔርን ጥበቃ ያመለክታል። ስለዚህ ዛሬን የጠበቀን ዛሬን የመገበን ዛሬን በቸርነቱ የከለለን ጌታ ለነገም የሚታመን ስለሆነ ሰይጣን የፈለገ ነገ የሚል የክፉ ቀጠሮ ቢይዝብን እንኳን አንዳች ነገር ሊያደርግብን አይችልም ማለት ነው። እንግዲህ ከመጽሐፍ ቅዱስ ላይ አንድ ክፍል አነብና እንግዲህ እንጨርሳለን ማለት ነው። እንግዲህ በመጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 19 ላይ ስለ ዳዊትና ስለ ሳኦል ታሪክ ነው የሚናገረው። እንደዚህ ይላል። ሳኦል ዳዊትን ለመግደል ያደረገው ሙከራ ይላል። ሳኦል ዳዊትን እንዲገድሉት ለልጁ ለዮናታንና ለባለሟሎቹ ነገራቸው። ዮናታን ግን ዳዊትን እጅግ ይወደው ነበር። እንዲህ ሲል አስጠነቀቀው። አባቴ ሳኦል ሊገድልህ አጋጣሚ የፈለገ ነው። ነገ ጠዋት ተጠንቀቅ፣ ወደ አንድ መደበቂያ ቦታም ሂድ፣ በዚያም ቆይ። እኔም እወጣና አንተ ባለህበት እርሻ ከአባቴ አጠገብ እቆማለሁ፣ ስለ አንተም አነጋግረዋለሁ፣ የተረዳሁትም እነግርሃለሁ። ዮናታን ለአባቱ ለሳኦል ስለ ዳዊት እንዲህ ሲል መልካም ነገር ተናገረ። ንጉሥ በአገልጋዩ በዳዊት ላይ ክፉ ነገር አያድርግ። እርሱ አልበደለህም፣ ያደረገውም ነገር በእጅጉ ጠቅሞሃል። ዳዊት ፍልስጤማዊውን የገደለው በገዛ ሕይወቱ ቆርጦ ነው። እግዚአብሔር ለመላው እስራኤል ታላቅ ድልን አቀዳጀ። አንተም አይተህ ደስ አለህ። ታዲያ እርሱን በከንቱ በመግደል ዳዊትን በመሰለ ንጹሕ ሰው ላይ ለምን በደል ትፈጽማለህ? ሳኦልም ዮናታንን ካዳመጠው በኋላ ሕያው እግዚአብሔርን ዳዊት አይገደልም ብሎ ማለ። ስለዚህም ዮናታን ዳዊትን ጠርቶ የተባሉትን ሁሉ ነገረው። ወደ ሳኦልም አመጣው። ዳዊትም እንደ ቀድሞ በፊቱ ቆመ። እንደገና ሌላ ጦርነት ተነሳ። ዳዊትም ወጥቶ ፍልስጥኤማውያንን ወጋቸው፣ ከፊቱም እስኪሸሹ ድረስ እጅግ መታቸው። ነገር ግን ሳኦል ጦሩን ይዞ በቤቱ ተቀምጦ ሳለ ከእግዚአብሔር ዘንድ ክፉ መንፈስ መጣበት። ዳዊት በገናውን ይደረድር ነበር። ሳኦልም ከግድግዳው ጋር ሊያጣብቀው ጦሩን ወረወረበት። ነገር ግን ዳዊት ዘወር በማለት ሳኦል የወረወረውን ጦር ግድግዳው ላይ ተሰካ። በዚያች ሌሊት ዳዊት ሸሽቶ አመለጠ። ሳኦልም የዳዊትን ቤት ከበበው፣ በማለዳ እንዲገሉ ሰዎችን ላከ። የዳዊት ሚስት ሜልኮል ግን ሕይወትን ለማትረፍ በዚህች ሌሊት ካልሸሸ በነገው ቀን ትገደላለህ ብላ አስጠነቀቀችው። ሜልኮልም ዳዊትን በመስኮት አሾልካ አወረደችው። እርሱም ሸሽቶ አመለጠ። ከዚያ ሜልኮል የጣዖት ምስል ወስዳ በአልጋው ላይ አጋደመችው፣ በራስጌውም የፍየል ጠጉር አኖረችው፣ በልብሱም ሸፈነችው። ሳኦል ዳዊትን እንዲይዙት ሰዎች በላከ ጊዜ ሜልኮል እርሱ ታሟል አለቻቸው። ሳኦልም ሰዎቹ ዳዊትን እንዲያዩት መልሶ ላካቸው። እርሱም እገድለው ዘንድ ከነ አልጋው አምጡልኝ አላቸው። የተላኩትም ሰዎች በገቡ ጊዜ እነሆ የጣዖት ምስሉ በአልጋው ላይ ተጋድሞ በራስጌው የፍየል ጠጉር ተደርጎለት ነበር። ሳኦልም ሜልኮልን እንዲህ አድርገሽ ያታለልሽኝ ጠላቴ እንዲያመልጥ
ያሰደድሽው ለምንድን ነው ሲል ጠየቃት። ሜልኮልም እንዳመልጥ እርጅኝ፣ ያለዚያ እገድልሻለሁ አለኝ ብላ መለሰችለት። ዳዊት ሸሽቶ ካመለጠ በኋላ ወደ አርማቴም ወደ ሳሙኤል ሄደ። ሳኦል ያደረገበትን ሁሉ ነገረው። ከዚያም እርሱና ሳሙኤል ወደ ነዋት ሄደው ተቀመጡ። ለሳኦልም እነሆ ዳዊት በአርማቴም በምትገኘው በነዋት ተቀምጧል ብለው ነገሩት። ስለዚህ ዳዊትን እንዲይዙ ሰዎችን ላከ። ይሁን እንጂ የነቢያትም ጉባኤ በሳሙኤል መሪነት ትንቢት ሲናገሩ ባዩ ጊዜ የእግዚአብሔር መንፈስ በሳኦል ሰዎች ላይ ወረደ፣ እነርሱም እንደዚሁ ትንቢት ተናገሩ። ሳኦልም ይህ በተነገረው ጊዜ ሌሎች ሰዎች ላከ፣ እነርሱም ትንቢት ተናገሩ። ሳኦል ለሶስተኛ ጊዜ ሰዎች ላከ፣ እነርሱም ደግሞ ትንቢት ተናገሩ። በመጨረሻም እርሱ ራሱ ወደ አርማቴም ሄደ። ከዚያም በሴኩ ወዳለው ትልቅ የውሃ ማጠራቀሚያ ጉድጓድ እንደደረሰ ሳሙኤልና ዳዊት የት ናቸው ሲል ጠየቀ። አንድ ሰውም በአርማቴም በምትገኘው በነዋት ዘራማ ናቸው ብሎ ነገረው። ስለዚህ ሳኦል በአርማቴም ወደምትገኘው ወደ ነዋት ዘራማ ሄደ። የእግዚአብሔር መንፈስ በእርሱም ላይ ደግሞ ወረደ። ወደ ነዋት እስኪደርስ ድረስም ትንቢት እየተናገረ ተጓዘ። እርሱም ልብሱን አውልቆ በሳሙኤል ፊት ደግሞ ትንቢት ተናገረ። በዚህ ሁኔታ ቀኑን ሌሊቱን በሙሉ ራቁቱን ተጋደመ። ሕዝቡ ሳኦልም ደግሞ ከነቢያት እንደ አንዱ ሆኖ ተቆጠረ። ያለው በዚህ ምክንያት ነው። ስለዚህ ምንድን ነው ባለቤቱ ልክ ዳዊት እንዲሸሽ ያደረገችው ሜልኮል ባለቤቱ ሚስቱ ማለት ነው። ህይወትን ለማትረፍ በዚች ሌሊት ካልሸሸ በነገው ቀን ትገደላለ። እንግዲህ እንደነገ ዳዊት ሊገደል ሳኦል እንግዲህ ተዘጋጅቷል ሊገለው ዳዊትን እና ካልሸሸ በዚች ሌሊት ወጥተህ ካልሸሸ በነገው ዕለት ትገደላለህ ብላ ስትናገር እናያለን። እና ስለዚህ ዳዊት ቀጠሮ የተያዘለት በንጉሥ ሳኦል ሊገደል እንግዲህ የተጠበቀ ሰው ነው። ስለዚህ እግዚአብሔር ደግሞ ያስመልጠው ነበር፣ ያሻግረው ነበር ከሳኦል እጅ በተደጋጋሚ ጊዜ ከሳኦል ጦር እንግዲህ ያድነው ነበር፣ ያስመልጠው ነበር። እና ስለዚህ በህይወታችን ሁሌ ክፉ ሰዎች የትኛውም አጋንንትን ቢሆን የትኛውም ሁኔታ ህይወታችንን አታክ የሚያደርግ ሊያጠፋ የሚፈልግ ሁሉ እግዚአብሔርን ጥበቃ አልፎ አንዳች ነገር በህይወታችን ሊያደርግ አይችልም። ስለዚህ መቼም በዘመናችሁ በህይወታችሁ ሁሉ የእግዚአብሔር ጥበቃን እንድትታመኑ፣ የእግዚአብሔር ቸርነት ላይ እንድትደገፉ፣ የእግዚአብሔር ምህረት ላይ እንድትደገፉ ሁልጊዜ ራሳችሁን ከምህረቱ በታች ከቸርነቱ በታች ከጸጋው በታች እንድታደርጉ ሁልጊዜ በእግዚአብሔር ፊት እንድትሆኑ ላሳስባችሁ እወዳለሁ። ምክንያቱም አንዴ ከእግዚአብሔር ፊት ዘወር ካልን የሰይጣን መዘባበቻ ለሰይጣን እንደፈለገ የሚያደርግበትን ምቹ ሁኔታ ስለምንፈጥር ሁልጊዜ ደግሞ ሰይጣን ያቀደው እቅድ በህይወታችን እንዳይሆን፣ ነጋችንን እንዳይቀማ፣ ዘመናችንን እንዳይበላ፣ ህይወታችንን እንዳያበላሽ ሁልጊዜ በእግዚአብሔር ፊት እንድንሆን እላለሁ። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ተባረኩልኝ።